በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች በኃያሉ በልዑል እግዚአብሔር ስም ፍጹም ሰላምታ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን እስከ ይህን ሰዓት ደረሳችሁ? አሜን። የአምላካችን የቅዱስ እግዚአብሔር ስሙ የተመሰገነ ይሁን። አትለይምና እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ስሟ በፍጥረታት አንደበት ሁሉ ከፍ ከፍ ያለች የተመሰገነች ትሁን። እግዚአብሔር ወዶና ፈቅዶ ዛሬም በምስጢረ ቁርባን ኮርሳችን ተገናኝተናል። እንደሚታወቀው በዚሁ ቻናላችን ነገረ ሃይማኖት ተከታታይ ኮርስ ጀምረን ምስጢረ ቁርባን ላይ ደርሰናል። ከዚህ በፊት በነበረን ትምህርት ስለ ምስጢረ ቁርባን ጀምረን የቅዱስ ቁርባን አመሰራረቱንና በምስጢረ ቁርባን የሚገኙ ጸጋዎች ወይም ደግሞ ጠቀሜታዎችን አንድ በአንድ በዝርዝር ለማየት ሞክረናል። እግዚአብሔር ቢወድና ቢፈቅድ በዛሬ ትምህርታችን ደግሞ መቁረብ ያለባቸው እነማን ናቸው? ቅዱስ ቁርባን የተፈቀደው ለእነማን ነው? የክርስቶስ ስጋና ደም የተፈቀደው ለየትኞቹ ሰዎች ለእነማን ነው የሚለውን እንመለከታለን። ለመቁረብ መደረግ ያለበት ጥንቃቄ ወይም ደግሞ ዝግጅትስ ምንድነው? አንድ ሰው ከመቁረቡ በፊት ምን አይነት ጥንቃቄዎችን ማድረግ አለበት? ከቆረበ በኋላስ ምን አይነት ጥንቃቄዎችን ማድረግ አለበት? ለቁርባን የሚያበቁ እና የማያበቁ ምክንያቶችስ የትኞቹ ናቸው የሚለውን አምላካችን ቅዱስ እግዚአብሔር በረዳን መጠን ለመመልከት እንሞክራለን። አምላካችን ቅዱስ እግዚአብሔር በመካከላችን ተገኝቶ እንዲያስተምረን የእርሱ መልካምና ቅዱስ ፈቃድ ይሆንልን። እንግዲህ የልዑል እግዚአብሔር ቤተሰቦች ለብዙ ሰዎች የክርስቶስ ስጋና ደም ለሕፃናት ለአረጋውያንና በደዌ ዳኛ ባልጋ ቁራኛ ለተያዙ ብቻ የተሰጠ ይመስላቸዋል። ብዙ ሰው ስለ ቅዱስ ቁርባን ሲያስብ መቁረብ ያለበት የታመመ በደዌ ዳኛ ባልጋ ቁራኛ ስር ያለ ሰው ብቻ ይመስለዋል፣ ወይም ደግሞ ለሕፃናትና ለአረጋውያን ብቻ የተፈቀደ ይመስለዋል። ነገር ግን ክርስቶስ ሕፃናት፣ ጎልማሳ፣ ሽማግሌ፣ በሽተኛ፣ ወንድ፣ ሴት ሳይል እንደ አጠቃላይ ስጋዬን ብሉ ደሜንም ጠጡ ነው ያለው ክርስቶስ። እንግዲህ በምሴተ ሐሙስ በባለፈው ትምህርታችን እንደተነጋገርነው እንደምታስታውሱት በምሴተ ሐሙስ ክርስቶስ የሐዋርያትን እግር ካጠበ በኋላ ቅዱስ ቁርባንን መስርቷል። ሲመሰርት ምንድነው ያላቸው? ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው። ይህ ስጋዬ ነው፣ ከሱ ብሉ፣ ይህም ደሜ ነው፣ ከእርሱ ጠጡ ብሎ ነው የሰጣቸው። ሕፃናት ከእርሱ ጠጡ፣ ከሱ ብሉ፣ አረጋውያን ከሱ ጠጡ፣ ከሱ ብሉ እያለ ከፋፍሎ አልሰጣቸውም። እንደምታውቁት እንደ አጠቃላይ ሁሉንም አካቶ ስጋዬን ብሉ ደሜንም ጠጡ አለ እንጂ ማለት ነው። ስጋናው ደግሞ እንግዲህ የዘላለም ሕይወትን የሚያድል እንዲሁም ደግሞ ስርየተ ኃጢአትን የሚያሰጥ ከሆነ ከዳግም ኃጢአትም የሚጠብቅ ከሆነ ይህ ጸጋና በረከት ደግሞ እድሜ የሚገድበው አይደለም ማለት ነው። ዘር፣ ቀለምና ጾታ ሳይለይ በስሙ ለሚያምኑት ለሰው ልጆች ሁሉ የሚያስፈልግ መሆኑ ጥርጥር የለውም የልዑል እግዚአብሔር ቤተሰቦች። ስለዚህ የአዳም ዘር የሆነና ለሚያምንበት ሁሉ እንዲሁም ንስሐ ለገባና ቀኖናውን የፈጸመ ሁሉ ከዚህ መንፈሳዊ አምሃ ወይም ደግሞ ስጦታ መካፈል ግዴታው ነው ማለት ነው። ግዴታው ነው ስንል ምን ማለታችን ነው? አንድ ሰው ለመጽደቅ፣ አንድ ሰው በሰማይ ቤት ሄዶ መንግስተ ሰማያትን ለመውረስ ቅዱስ ቁርባን ግዴታው ነው። መቁረብ ግዴታው ነው። አንድ ሰው የዘላለምን ሕይወት አገኛለሁ ብሎ ካሰበ መቁረብ ግዴታው ነው። በባለፈው ትምህርታችን እንደተነጋገርነው የንስሐን አስፈላጊነት በዛው ጠቀስ አድርገን አልፈናል። ንስሐ ያስፈልገው በኃጢአት በቆሸሸ ሰውነት የክርስቶስን ስጋና ደም መቀበል ስለማይገባ ነው ብለናል። ስለዚህ ንስሐ ብቻውን በቂ አይደለም። ይልቁንስ የዘላለምን ሕይወት ለማግኘት ፍጹም የሆነ የኃጢአት ስርየትን ለማግኘት ቅዱስ ቁርባን አስፈላጊነት አለው ማለት ነው። ስለዚህ የልዑል እግዚአብሔር ቤተሰቦች ቅዱስ ቁርባን የተፈቀደው ለማን ነው ከተባለ ለአዳም ዘር በሙሉ ለሰው ልጅ በሙሉ በስሙ አምኖ ንስሐ ለገባ በሙሉ የተፈቀደ ነው ማለት ነው። የተፈቀደ ነው። እንግዲህ ብዙ ጊዜ ሁሉም መቁረብ አለበት ተብሎ በቤተ ክርስቲያን ሲነገር ዝም ብሎ በድፍረት ተሄዶ የሚገባበትና የሚቀበሉትም አይደለም። ምክንያቱም ተራ ስጋና ደም አይደለም፣ የአምላክ ስጋና ደም ነው። ስለዚህ በስነ ስርዓት ራስን ንጹህ አድርጎ
ከኃጢአት ማለት ነው በንስሐ አማካኝነት ንጹህ አድርጎ መቅረብ ያስፈልጋል የልዑል እግዚአብሔር ቤተሰቦች። ለዚህም ነው ካህኑ በቅዳሴ ሰዓት ንጹህ የሆነ ስጋና ደሙን ይቀበል፣ ንጹህ ያልሆነ ግን አይቀበል የሚለው በግልጽ የሚናገረው። ስለዚህ የክርስቶስን ስጋና ደም ለመቀበል አስቀድሞ ንስሐ መግባት ያስፈልጋል ማለት ነው። ንስሐ ለገባና ቀኖናውን ለፈጸመ ሁሉ ግን ይሄ መንፈሳዊ አማሃ ወይም ደግሞ ስጦታ ለሁሉም ተፈቅዷል ማለት ነው። ይህ ከሆነ አንድ ለመቁረብ ያሰበ ሰው ለመቁረብ ማድረግ ያለበት ጥንቃቄ ወይም ደግሞ ዝግጅት ምንድነው የሚለውን ደግሞ እንመለከታለን። እንግዲህ ከቁርባን በፊት የሚደረግ ጥንቃቄ አለ። ከቆረብን በኋላ ደግሞ ልናደርገው የሚገባን ጥንቃቄ አለ። ከቁርባን በፊት የሚደረግ ጥንቃቄ የመጀመሪያው ንስሐ መግባትና የንስሐ አባትን ማማከር ነው። አንድ ሰው ወደ ክርስቶስ ስጋና ደም ከመቅረቡ አስቀድሞ ንስሐ መግባት አለበት። የንስሐ አባቱንም አባቴ ሆይ ልቆርብ ነው ምን ይሻላል ብሎ የንስሐ አባትን ምክር፣ የንስሐ አባትን ፈቃድ መጠየቅ ይገባዋል። ከዛ በኋላ ከንስሐ አባቱ ጋር ተመካክሮ በንስሐ አባቱ አማካኝነት ከተፈቀደለት ነው ወደ ክርስቶስ ስጋና ደም መቅረብ የሚችል አንድ ሰው። ይሄ የመጀመሪያው ከቁርባን በፊት የሚደረግ ጥንቃቄ ነው። ሁለተኛ ደረጃ ለ18 ሰዓታት ከምግበ ስጋ መከልከል አለበት። ከምግበ ስጋ መከልከል አለበት። ይሄ የሆነበት ምክንያት አንደኛ ለ18 ሰዓት አንድ ሰው ጾሙን ከሆነ የበላው ምግብ ወዲያውኑ ይጠፋል። ከዛም በንጹህ ልቦናው የክርስቶስን ስጋና ደም ይቀበላል። ሁለተኛና ዋናው ምክንያት ግን የክርስቶስን መከራና ሕማሙን ለማስታወስ ነው። እንደምታስታውሱት ክርስቶስ የተያዘው ሐሙስ ምሽት ነው። ሐሙስ ምሽት 3 ሰዓት ላይ ነው። ክርስቶስ ደግሞ የተሰቀለው ከቀኑ 6 ሰዓት ላይ ነው። ከቀኑ 6 ሰዓት ላይ ተሰቀለ። 9 ሰዓት ላይ በራሱ ፈቃድ ነፍሱን ከስጋው ለየ ማለት ነው። ስለዚህ ከተያዘበት ከሐሙስ ማታ ከሐሙስ ምሽት 3 ሰዓት ጀምራችሁ ክርስቶስ በገንዛ ፈቃዱ ነፍሱን ከስጋው እስከለየበት እስከ ዓርብ 9 ሰዓት ያለውን ስትቆጥሩት አጠቃላይ 18 ሰዓት ይሆናል ማለት ነው። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ይህን በማስታወስ ምዕመናኖቿ ወደ ቅዱስ ቁርባን ከመቅረባቸው በፊት ለ18 ሰዓታት ከምግበ ስጋ እንዲከለከሉ ስርዓት ሰርታለች ማለት ነው። በሶስተኛ ደረጃ ቆራቢዎች ያገቡ ከሆነ ከቅዱስ ቁርባን በፊት ለ3 ቀናት ከቁርባን በኋላ ደግሞ ለ2 ቀናት ከሩካቤ መከልከል አለባቸው። ይሄ ሕግ ነው ስለ ስጋውና ደሙ ክብር ማለት ነው። በአራተኛ ደረጃ ሴቶች ወንድ ልጅ ቢወልዱ እስከ 40 ቀን፣ ሴት ልጅ ቢወልዱ ደግሞ እስከ 80 ቀን ድረስ መቁረብ አይችሉም። ምክንያቱም አንዲት ሴት እስከ 40 ቀን ድረስ ወይም እስከ 80 ቀን ድረስ ከደም ንጹህ ላትሆን ትችላለች አንደኛ። ሁለተኛ ደግሞ ልጇን ክርስትና አላስነሳችም። ጥላው መምጣት ስለማትችል ይዛው መግባት ስለማትችል ወደ ቅዱስ ቁርባን መቅረብ አትችልም። ልጁ እንኳ የሚቆርበው ክርስትና ተነስቶ ምስጢረ ቁርባን ተፈጽሞለት ምስጢረ ሜሮን ተፈጽሞለት መጨረሻ ላይ በቅዱስ ቁርባን የሚታተመው ወንድ ከሆነ በ40 ቀኑ፣ ሴት ከተወለደች ደግሞ በ80 ቀኗ ነው። ስለዚህ እስከዚህ ቀናት ድረስ መቁረብ አይቻልም ማለት ነው። ይሄ ከቁርባን በፊት የሚደረግ ጥንቃቄ ነው። በአምስተኛ ደረጃ ወደ ልባችን የኃጢአት ሐሳብ እንዳይገባ አካላዊ ስሜቶቻችንን ሁሉ መግዛት ይጠበቅብናል። እንግዲህ ብዙ የኃጢአት ሐሳብ ወደ ውስጣችን ይገባል። ነገር ግን በተለየ ሁኔታ ወደ ቅዱስ ቁርባን ወደ ክርስቶስ ስጋና ደም በምንቀርብበት ዕለት አካላዊ ስሜቶቻችን ሁሉ መግዛት ይጠበቅብናል። የኃጢአት ሐሳብ ወደ አእምሯችን እንዳይገባ ወደ ልቦናችን እንዳይገባ ማለት ነው። ይሄም እንግዲህ ከቁርባን በፊት የሚደረግ ሌላኛው ጥንቃቄ ነው ማለት ነው። በመቀጠል አካልን መታጠብ ያስፈልጋል። ንጹህ መሆን ያስፈልጋል። ምክንያቱም ንጹህ ወደ ሆነው ንጹሃ ባህሪ ወደ ሆነው ወደ ክርስቶስ ስጋና ደም ነውና የምንቀርበው። አቅም የፈቀደውን ንጹህና ጽዱ የሆነውን ልብስ ደግሞ መልበስ ይገባል። ቢቻል ሙሉ ነጭ ልብስ መልበስ ይገባል። ክርስቶስ በባህሪው ንጹሃ ባህሪ ነው። የክርስቶስን ንጹሃ ባህሪነት ለማመልከት ቢቻል ሙሉ ነጭ ልብስ፣ ካልተቻለ ግን ያለውን አቅም የፈቀደውን ንጹህና ጽዱ አድርጎ ለብሶ መቅረብ ያስፈልጋል ማለት ነው። በመቀጠል በሚቀበሉበት ቀን ዋዜማ ቀለል ያለ ምግብ መመገብ ያስፈልጋል። ለጤንነት በኋላ መታወክ እንዳይመጣ ሌላ ነገር እንዳይመጣ
ቀለል ያለ ምግብ መመገብ ይመከራል ማለት ነው። እንግዲህ የእግዚአብሔር ቤተሰቦች እነዚህ ሁሉ ከቁርባን በፊት አንድ ሰው ወደ ክርስቶስ ስጋና ደም ከመቅረቡ በፊት ሊያደርጋቸው የሚገቡ ጥንቃቄዎች ናቸው። ነገር ግን ግንዛቤ ሊወሰድበት የሚገባ ነገር ለቁርባን የማያበቁ ምክንያቶች አሉ። እነዚህን ጥንቃቄዎች አንድ ሰው ማድረግ ቢችልም እንኳን እነዚህ ነገሮች ካሉ ለቁርባን የማያበቁ ምክንያቶች አሉ። ከነዚህም ውስጥ የመጀመሪያው የእምነት ማነስ ነው። አንድ ሰው የክርስቶስን ስጋና ደም ሲቀበል በፍጹም ልቡ ያድነኛል፣ እድናለሁ፣ የዘላለም ሕይወት አገኛለሁ፣ ፍጹም የኃጢአት ስርየትን አገኛለሁ ብሎ መቅረብ አለበት። ነገር ግን የዚህ እምነት ማነስ ካለበት ወደዚህ ስጋና ደም መቅረብ የለበትም ማለት ነው። ይሄ ለቁርባን የማያበቃ አንዱ ምክንያት ስለሆነ፣ ስለዚህ እግዚአብሔር ቤተሰቦች የእምነት ማነስ ካለ ወደ ክርስቶስ ስጋና ደም ምን ማለት አይገባም፣ መቅረብ አይገባም። በሙሉ እምነት ነው አምኖ ነው መቅረብ የሚገባው። በሁለተኛ ደረጃ ቅዳሴ ከተጀመረ በኋላ መምጣት አይቻልም። አንድ የሚቆርብ ሰው አስቀድሞ ቢቻል ጠዋት ከሆነ ከኪዳን በፊት መድረስ ጥሩ ነው። ኪዳን አስደርሶ በዛው ሙሉን ቅዳሴ አስደርሶ መጨረሻ ላይ ቢቆርብ ለሱም በረከት ያገኛል። ባይቻልና ኪዳንን ማስደረስ ባይችል እንኳ ከቅዳሴው ከጅማሬው መገኘት አለበት ማለት ነው። ፍትሐ ነገሥት አንቀጽ 12 ላይ ይናገራል። ቅዳሴ ከተጀመረ በኋላ መምጣት እንደማይቻል ማለት ነው። ስለዚህ ይሄ ሌላኛው ምክንያት ነው። በሶስተኛ ደረጃ ለወንዶች ህልመ ሌሊት ወይም ደግሞ ዝኔት ከመታቸው፣ ለሴቶች ደግሞ የወር አበባ ቢያገኛቸው በዕለቱ አይቆርቡም። ምክንያቱም በቤተ መቅደስ በቤተ ክርስቲያን ሊፈስ የሚገባው አንድና አንድ የክርስቶስ ደም ብቻ ስለሆነ ሌላ ፈሳሽ ስለማይገባ፣ እንዲሁም ደግሞ በልዩ ልዩ ምክንያት የሚደማ የሚፈስና ሌላም ቁስል ሲያገኛቸው በዕለቱ ገብተው መቁረብ አይፈቀድላቸውም ማለት ነው ምዕመናን። ሌላው አንድ ሰው ከቆረበ በኋላስ ምን አይነት ጥንቃቄዎችን ማድረግ አለበት ነው። እንግዲህ በዕለቱ አንድ የቆረበ ሰው ምግብ አብዝቶ መብላት የለበትም። ምክንያቱም ምግብ አብዝቶ የበላ ሰው መታወክ ይመጣል፣ የተለያዩ ነገሮች ሊመጡ ይችላሉ። ማስታወክ ካለ በዕለቱ የተቀበልነው የክርስቶስን ስጋና ደም ነውና መውጣት የለበትም። ሌላ ልዩ ልዩ ነገሮች ሊያጋጥሙ ስለሚችሉ በዕለቱ አንድ የቆረበ ሰው ምግብ አብዝቶ መብላት የለበትም። በመጠኑ ቢሆን ይመከራል። በሁለተኛ ደረጃ ስግደት የተከለከለ ነው። በዕለቱ አንድ የቆረበ ሰው በዕለቱ መስገድ አይችልም። ያስተብርኮ ስግደት መስገድ አይችልም። ምክንያቱም በዕለቱ አንድ የቆረበ ሰው መንግስተ ሰማያት እንደገባ ነው። መንግስተ ሰማያት ውስጥ ያለ ሰው ደግሞ መስገድ፣ መውጣት፣ መውረድ እንደዛ አይነት ነገር የለም በመንግስተ ሰማያት። ያን ማስታወሻ ስለሆነና ያን ስለምናስታውስ አንድ በዕለቱ የቆረበ ሰው ስግደት የተከለከለ ነው። መስገድ አይችልም። በሶስተኛ ደረጃ ወደ ፍርድ ቤት ሄዶ መሟገትም አይችልም። ምክንያቱም አንድ ወደ ፍርድ ቤት የሄደ ሰው ራሱ ተከራካሪ ሆኖ ይሁን በሌሎቹ ተከራካሪ ወገኖች ለምስክርነትም ይሁን ወደ ፍርድ ቤት የሄደ ሰው ከአፉ ውሸት ላይጠፋ ይችላል። በዕለቱ ደግሞ አማናዊ የሆነውን የክርስቶስን ስጋና ደም ነው የተቀበለው። ይሄን ስጋና ደም ተቀብሎ ወደ ፍርድ ቤት ሄዶ መሟገት፣ ውሸት መናገር፣ ማውራት፣ መጨቃጨቅ፣ መሟገት አይፈቀድም ማለት ነው። ሌላው ከልብስ መራቆት አያስፈልግም። በዕለቱ ጥፍር መቁረጥ፣ ፀጉር መላጨት፣ በውሃ መታጠብ እነዚህ ነገሮች ሁሉ የተከለከሉ ናቸው ማለት ነው። ስለዚህ እግዚአብሔር ቤተሰቦች ማን ይቆርባል ለሚለው ለሰው ልጅ በሙሉ የተፈቀደ ተገቢውን ጥንቃቄ አድርጎ ካህኑ በሚለው መሰረት ንስሐ ገብቶ ራሱን ንጹህ አድርጎ በተቻለው መጠን ወደ ክርስቶስ ስጋና ደም መቅረብ አለበት። ለሁሉም የሰው ልጅ የተፈቀደ ነው። ከቁርባን በፊት መደረግ ያለባቸው ጥንቃቄዎች አሉ። ከቁርባን በኋላም መደረግ ያለባቸው ጥንቃቄዎች አሉ። እንደገና ደግሞ ለቁርባን የማያበቁ ምክንያቶች አሉ። እነዚህ ነገሮች ሁሉ ለይቶ ወደ ክርስቶስ ስጋና ደም መቅረብ ያስፈልጋል። እንግዲህ እርሱ እንድንቀርብ አምላካችን ቅዱስ እግዚአብሔር በቸርነቱ ይርዳን። ለዛሬ የነበረን ትምህርት ይሄን ይመስላል። በቀጣይ ትምህርታችን እንግዲህ የሥርዓተ ቁርባን ቅደም ተከተል
እንዲሁም ደግሞ የአፈጻጸም ስርዓቱ ወይም ደግሞ አዘገጃጀቱ ቅዱስ ቁርባን መታሰቢያ ነው ወይስ አማናዊ የሚሉ ነገሮችን አጥርተን ለማለፍ የምናይ ይሆናል። ለዛሬ እዚሁ ጋር ይበቃናል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ የኛም አምላክ ቅዱስ እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።